ይህንን ትንቢታዊ መልእክት የእግዚአብሔር ነቢይ አማኑኤል ዳባ በደቡብ አፍሪካ ለሚገኙ ኢትዮጵያውያን ከ2 ዓመት በፊት ያስተላለፈው ትንቢታዊ መልእክት ነው። እግዚአብሔርን በደቡብ አፍሪካ ውስጥ ያሉ ወንድሞቼ እናቶቼ ስሙኝ፣ በጣም አብዝታችሁ የምትፈልጉበት ሲዝን። ስለ ንብረቶቻችሁ እግዚአብሔርን ፈልጉ። ስለ ራሳችሁ ቤትና ህይወት፣ ስለ ራሳችሁ ጤንነት፣ ስለ ራሳችሁ አካል፣ ስለ ራሳችሁ ነፍስ ጌታን ፈልጉ። ለምን? እግዚአብሔር ፊት ክፉ የተሰራበት ሲዝን ነው። አሁን በህግ ጭምር ሊታወጅ ያለ አዋጅ አለ። ይህ መልእክት ለሁሉም በደቡብ አፍሪካ ለሚገኙ ኢትዮጵያውያን እንዲደርስ ላይክ እንዲሁም ሼር በማድረግ ብዙዎች ጋር እንዲደርስ ያድርጉ። አሜን በማለት በኮሜንት መስጫው ላይ ያስቀምጡ። ጌታ ኢትዮጵያውያንን ይጠብቅ። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ማለት እንደ ህግ ሊወጣ ያለ ነገር አለ። ደቡብ አፍሪካ ውስጥ እንደገና ትውልድን በተለይ የኛን ሰዎች ሊያጠፋ ያለ ንፋስ ሊነፍስ ነው። ስለዚህ ዛሬ እንጸልያለን፣ እግዚአብሔር ይመታዋል። ደቡብ አፍሪካ ውስጥ ከዚህ በፊት ሰምታችሁ ሊሆን ይችላል። ሰዎች እየመጡ የሰዎችን ንብረት የሰዎችን ነገር አታክ ሲያደርጉ ሰምታችሁ ሊሆን ይችላል። አሁን በህግ ጭምር ሊታወጅ ያለ አዋጅ አለ። ማለት እንደ ህግ ሊወጣ ያለ ነገር አለ። ወንድሞቻችንን ሊያስለቅስ ያለ፣ ብዙ ወንድሞቻችን ላይ ስደት ሊያመጣ ያለ ነገር እግዚአብሔር በዚያ ያሉ ወንድሞቻችንን ይጠብቃል። እንደዚህ አየው እግዚአብሔር እንደዚህ አለ። የዛች ምድር ተሰጥቷቸው ነበር አለ። እንጀራ እንዲሆናቸው ተሰጥቷቸው ነበር አለ። ግን ያቺን ምድር ክርፋት ውስጥ ከተዋታል አለ። እና እሱ ብቻ ደግሞ አይደለም፣ መሪዎቿ የዛ ምድር ሰዎች መሪዎች አሁን የጨለማውን ዓለም ማንቀሳቀስ ጀምረዋል እንደገና። እንደዚህ ነው ምላችሁ። ይሄንን ድምጽ የምትሰሙ በደቡብ አፍሪካ ውስጥ ያላችሁ አገልጋዮች ወንዶችና ሴቶች፣ በተለይ 2025 የሚባለው ከመምጣቱ በፊት ሰዎች ሁላችሁም ተሰብስባችሁ ጌታን ፈልጉ። እግዚአብሔርን የምትፈልጉበት ሲዝን። እግዚአብሔርን በደቡብ አፍሪካ ውስጥ ያሉ ወንድሞቼ እናቶቼ ስሙኝ፣ በጣም አብዝታችሁ የምትፈልጉበት ሲዝን። ስለ ንብረቶቻችሁ እግዚአብሔርን ፈልጉ። ስለ ራሳችሁ ቤትና ህይወት፣ ስለ ራሳችሁ ጤንነት፣ ስለ ራሳችሁ አካል፣ ስለ ራሳችሁ ነፍስ ጌታን ፈልጉ። ለምን? እግዚአብሔር ፊት ክፉ የተሰራበት ሲዝን ነው። ወንድሙ ወንድሙን ለመግደል እዚሁ እንዳለው እዛ በብዙ ሮጣችኋል። አሁን ተሰብስባችሁ ጌታን ፊቱን ፈልጉት። ለምን ቢባል ጌታ እንደዚህ ያሳየኝ፣ ለነዛ ትውልዶች ሰጥቻታለሁ ያቺን ምድር፣ ግን ከነሱ እጅ ልትነጠቅ ነው አለ። እግዚአብሔር የሆነን ኤሪያ ለትውልድ ይከፍታል። ከዛ ለነሱ እንዲከናወንላቸው ይሰጣቸዋል። ብለሲንግ የሚሰራው ራሱን የቻለ መንገድ አለ። ለነሱ እግዚአብሔር ያቺን ምድር የበረከታቸው ምድር አድርጎ ሰርቶላል። እሱን ለማስቀጠል በዛ ትውልድ ውስጥ ታላላቅ ሰዎች እንዲነሱ ለማድረግ አሁን ጌታ ፊት የመጨረሻ የሚጮሁበት ሲዝን ነው። ለምን? የተሰጣቸው ምድር ሊያጡ ነው። ስለዚህ እንዲጮሁ አሁንም እናገራለን። ኢየሱስ ይባረክ። አባቶ ይበሉ እስቲ። በዛ ላለችው ቤተክርስቲያን ጸልያለሁ በሉ እስቲ። ለወንድሞቼና ለእህቶቼ ጸልያለሁ በሉ። አንተን የሚፈልጉ በጉልበት ይሰጣቸው፣ እንደገና ፊትህን ይፈልጉ፣ ልባቸው ባንተ ይሞላ፣ አንተን ለመፈለግ ጉልበታቸው ይንበርከክ። ይሄንን ቢያደርጉ እግዚአብሔር ከነሱ ውስጥ ህግ አውጪ የሆኑ ድረስ ሰዎችን በእነሱ ውስጥ ያነሳል። እነሱ ውስጥ ለዛች ምድር በረከት የሚሆኑ ሰዎችን ያነሳል። አሁን ይሄኛው የሚቀጥለው 10 ዓመት 20 ዓመትን ለመያዝ ዘንድሮ መጫው አለበት። ለምን? ይሄ ዓመት በጣም መንፈሳዊ ዓለም ውስጥ ከባድ ይር ነው። አሁን ሲዝን ቼንጅ አድርጓል። ኢየሱስ ይባረክ። ሃሌሉያ። ይሄንን ነግራቸዋለሁ። በዚያ ያሉት እንዲጸልዩ፣ እንዲሰበሰቡ፣ እግዚአብሔር እንዲፈልጉ። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ።